ሰላም ጤና ይስጥልን ውድ ተከታታዮቼ በሙሉ እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ባላችሁበት ሰላምታችሁ ብዝት ተረፍረፍ ይበልልኝ። ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። እሱስ ምንድነው? ይሄው እንደምትመለከቱት በእነዚህ ፊት ለፊታችን ባሉት ነገር በቤታችን ውስጥ በሚገኙት ምንም ብዙ ሳንለፋ የምናገኛቸው ናቸው። በእነዚህ እንዴት አድርገን የፀጉራችንን ቅባት እንደምንሰራ ነው ማሳያችሁ ማለት ነው። ሁላችሁም ታውቁታላችሁ። እዚህ ጋር ዝንጅብል ነው፣ ይሄ ሮዝመሪ ነው፣ ይሄ ደግሞ ወረቅ ይባላል። እዚህ ጋር ቁርንፉድ ነው፣ ይሄ ሀበሶዳ ወይም ጥቁር አዝሙድ የሚባለው ነው። እና በእነዚህ ነው ቅባት የምንሰራው። እንዴት አድርገን ነው ከነዚህ ቅባት የምናወጣው የምትሉ ልጆች እንዴት አድርገን እንደምናወጣ አሳያችኋለሁ። እናንተ ከፈለጋችሁ እነዚህን መፍጨት ትችላላችሁ፣ ፈጭታችሁ መጠቀም፣ ፈጭታችሁ ዘይቱን ማውጣት ትችላላችሁ። እኔ ደግሞ ዛሬ ሳልፈጨው እንዲሁ እንዳለው ነው ቀቅዬ ዘይቱን ማውጣው ማለት ነው። እና ዝንጅብል ደግሞ እንደዚህ ልጠን አጥበን አሳምረን እንፈጨዋለን። እሱን እንፈጨዋለሁ። እሱን ከፈጨው በኋላ እንዴት አድርገን እንደምንሰራ አሳያችኋለሁ። ተከታተሉኝ። እንደምታዩት እንደዚህ ፈጭቻለሁ። እንደዚህ ብትፈጩት በጣም ተመራጭ ነው። ለምን ውሃ ይወጣዋል። እንደዚህ ሲፈጭ ውሃ ይወጣዋል። ግርድፍ አድርጋችሁ እንዳትከቱት። እንደዚህ ይሻላል። ለምን ውሃ በጣም ይወጣዋል። በጣም ውሃ ይወጣሉ። እንደዚህ ከፈጨነው በኋላ የምንጨምርበትን እቃችንን እናዘጋጃለን። ይሄው እነዚህ የተዘጋጁት የምትጠቀሙት ከቤታችሁ ባለው ዘይት ነው። ባለው ዘይት ከቤት ባላችሁ ኮኮናትም ይሁን አትጠቀሙ። ዘይቱን እንዳትጠቀሙ። ዘይቱን እሳት ላይ ሲጣድ ጥሩ አይደለም። እና ያላችሁን ዘይት እኔ በበቆሎ ዘይት ነው ማዘጋጀው፣ ከበቆሎ ዘይት ነው ማዘጋጀው። እናንተ ከቤታችሁ ባለ ዘይት ማዘጋጀት ትችላላችሁ። ከዘይቱን ብቻ እንዳትጠቀሙት። ለምን እሳትን ሲነካው ዘይቱን ጥሩ አይደለም። እና ከዛ በተረፈ በፈለጋችሁ ዘይት መጠቀም ትችላላችሁ። እኔ ደግሞ በበቆሎ ዘይት ነው የምጠቀመው። አሁን አሳያችኋለሁ ጥደን እንዴት እንደምናበስለው።
እንደዚህ አደባልቀዋለሁ አንድ ላይ። በጣም ምርጥ የሆነ ለፀጉር እድገት በጣም አስፈላጊ የሆነ ቅባት ነው የሚወጣው። እንደዚህ እንጥደዋለን፣ እንጠብቀዋለን። በደንብ ማፍላት የለብንም። ቀስ አድርገን እሳቱን እንቀንስለታለን። እሳቱን ከቀነስንለት በኋላ በራሱ ይበስልና የምንፈልገውን ቅባት ይወጣልናል። ትንሽ እስኪ ሞቅልኝ ብዬ ነው እሳቱን ያልቀነስኩት። እሳቱ ከሞቅ ካለ በኋላ እሳቱን ቀንስለታለሁ። ከዛ በኋላ ለ20 ደቂቃ እናንተ ከትከዋለን። ይሄ ቅባቱ እንዲወጣልን ማለት ነው። እና ለቻናሌ አዲስ የሆናችሁ እስካሁን እኔ ጋር መታችሁ ቤተሰብ ላልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ ጠይቃችኋለሁ። ነባሮች ደግሞ አመሰግናለሁ ስለምትሰጡኝ ኮሜንት፣ ሼር ስለምታደርጉልኝ፣ ላይክ፣ ኮሜንት ሁሉ ስለምታደርጉልኝ በጣም ነው የማመሰግናችሁ። አዲስ የሆናችሁትም እንደዛው ገብታችሁ ከኛ ጋር ተቀላቀሉ። ቆንጆ ቆንጆ ቪዲዮ ሰርቼ እለቅላችኋለሁ። እምሰራላችሁ የምትፈልጉትን ቪዲዮ ኮሜንት ስራ አስቀምጡልኝ፣ እሰራላችኋለሁ። እንዳይቃጠልብን ቀስ እያልን እንደዚህ እናማስለዋለን፣ እናየዋለን። ዝም ብለን ጥደነው ከሄድን ይቃጠላል። አሁን እንደምታዩት እየተንተከተከ ነው። እሳቱን እቀንስለታለሁ ቀስ ብሎ እንዲበስል። ይሄው እሳቱን ቀንሼለታለሁ። አሁን ቀስ ብሎ ይንተከተካል፣ ቅባታችን ይወጣል። መልኩን እስኪቀይርልን ድረስ እናበስለዋለን። አሁን ይሄው እንደምታዩት እየበሰለ ነው።
አያችሁ መልኩን እየቀየረ ነው። ወፈር ብሏል። በተለይ ይሄ ወረቅ የምታዩት ይሄኛው ብቻውን ፈጭታችሁ እንደ ሂና ብትቀቡት በጣም ጥቅም አለው። ከግንባራችን ላይ የሸሸ ፀጉር፣ የተነቃቀለ ከመሃል ላይ ተበጣጥሶ የሚወጣውን ፀጉር ይመልሳል። ይሄ በጣም ተፈላጊ ነው። ብቻውን ፈጭታችሁት ከፈጫችሁት በኋላ በዘይት ዘይቱንም ሆነ በውሃ ታረሱትና አንድ ላይ ታዋህዱትና ትቀቡታላችሁ። ለ30 ደቂቃ ለ1 ሰዓት እስከ 2 ሰዓት አቆይታችሁ ብትታጠቡት በ15 ቀን በወር ለውጥ ታገኙበታላችሁ። በጣም ጥቅም አለው። እኔ ከግንባሬ ላይ የሸሸን ፀጉር በሱን የመለስኩት። በተለይ ሂጃብ ለምንለብሰው ልጆች በጣም ቆንጆ ነው። ይሄ ትፈጩታላችሁ፣ ብቻውን ትፈጩታላችሁ። ስትፈጩት ራሱም እንደ ሂና ነው መልኩ የሚሆነው፣ አረንጓዴ ነው የሚሆነው። ከዛ በኋላ ታዋህዱትና በውሃ ትቀቡታላችሁ ማለት ነው። ሂና እንደምትቀቡት እንደ ሂና ነው። በቃ እንደዛው አድርጋችሁ ትቀቡታላችሁ። በጣም ምርጥ ነው። በቀላሉ ቤታችን ውስጥ ነው የሚገኘው። ለመግዛት የምንሄድ የለም። መዳም ቤት ለምትሰሩት ልጆች ማለት ነው። በቀላሉ ከቤት ታገኙታላችሁ። ተጠቀሙትና ሞክራችሁ እዩት። በጣም ይጠቅማችኋል።
ዘይታችንን ካበሰልን በኋላ እንደዚህ አይነት እቃ እናዘጋጃለን። የምናስቀምጥበት ጠርሙስ መሆን አለበት። በፕላስቲክ ነገር አታስቀምጡ። የትኛውም ማንኛውም ለፀጉራችሁ የምታዘጋጁትን ነገር ለፊታችሁም ሆነ ለፀጉራችሁ በፕላስቲክ ነገር አታስቀምጡት። በእንደዚህ ነገር ይሄም ባይሆን ሌላ ግዴታ ብርጭቆ መሆን አለበት። በእንደሱ አይነት ነገር አስቀምጡ። አሁን ዘይታችንን አብስለን ጨርሰናል። እናጠለዋለን። ሶሪ ይቅርታ፣ ወንፊት ማድረግ አለብኝ እንዳለ ውስጡ ይገባል። ወንፊት እናዘጋጅለታለን። እንደዚህ ይሄ ፍሬው እንዳይገባ በወንፊቱ እያጠለን እንጨምረዋለን። እንደዚህ ካጠለልነው በኋላ ከድነን እናስቀምጠዋለን። በምንፈልገው ሰዓት ለፀጉራችንን ኃይል ምንፈልገውን ቀንሰን ፀጉራችን ንጹህ ቢሆን ይመረጣል፣ ሳንቀባው በፊት ማለት ነው። ፀጉራችንን ንጹህ ከሆነ በኋላ እንቀባውና ለአንድ ሰዓት ለሁለት ሰዓት ከላያችን ላይ አቆይተ ነው እንታጠበዋለን። አያችሁት አይደል እንዴት መልኩን እንደቀየረው። ይሄኛውንም ደግሞ አትደፉትም። ይሄኛውን እንደምታዩ ይሄኛው አይደፋም። ይሄኛውን እንዳትደፉት። ይሄንን ምን ታደርጋላችሁ? ትፈጩትና ፈጭታችሁ በሂና ስትቀቡ፣ ሂና የምትቀቡ ልጆች በሂና ትቀቡታላችሁ። በደንብ አርጋችሁ ፈጭታችሁ ይሄ ፍሬው እንዳለ በፀጉራችሁ ውስጥ እንዳይቀር ትፈጩትና ከፈጫችሁት በኋላ ከሂና ጋር ቀላቅላችሁ ትቀቡታላችሁ። ለፀጉራችሁ በጣም ጥሩ ጥቅም አለው እና እንደዚህ ትጠቀማላችሁ። ለዛሬው ይሄንን ቪዲዮ ነው ይዤላችሁ የመጣሁት። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ተቀላቀሉ። ነባሪዎች ደግሞ በጣም አመሰግናችኋለሁ። ስለምትሰጡኝ ኮሜንት፣ ስለምታበረታቱኝ፣ ሼር ታደርጉልኛላችሁ። በጣም ነው የማመሰግናችሁ። ሌላ ቪዲዮ ሰርቼ እስክመጣላችሁ መልካም ጊዜ